መተግበር አለበት መስራት አለበት ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቁጭት ይህን ብለዋል የመደመር መንግስት ማጠንጠኛው 4 ነው የመጀመሪያው መነሻ ምንድነው መነሻው ያላችሁ እንደሆነ ቁጭት ነው ኢትዮጵያ ለምን ደሃ ሆነች ኢትዮጵያ ለምን ተረጂ ሆነች ኢትዮጵያ ከማን ስለምታንስ ነው ከማን የምትረዳው የሚሉ የቁጭት ጥያቄዎችና ምክንያት ፍለጋ አሳማኝ ምክንያት ከተገኘለት ሊያጽናና ሊያስተኛ ይችላል በቂ ምክንያት ካልተገኘ ግን ቁጭት ያንገበግባል እንቅልፍ ይነሳል ለምን በታሪክ ሂደት ዜጎች ለረሃብ ለስደት ተዳርገዋል አባይም ባይታወር ነበር አሁን ተረት ቢሆንም ቀይ ባህርን ያጣንበት መንገድ አሁን ቁጭት ፈጥሯል ሌሎች ካለፉን በኋላም መከተል ለዚህ ትውልድ ሌላ ቁጭት ፈጥሯል ለዚህም ነው ዶክተር ገመችስ መርሻም የዲቨሎፕመንታል ኢኮኖሚክስ መምህርና ተማራማሪ ናቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት መጻፋቸው ቁጭትን ከነመፍትሄው አስቀምጠውታል ይላሉ ወኔን የሚፈጥርልን ሁሉም ኢትዮጵያዊው ልብ ውስጥ እሳትን የሚጭርና በቁጭት መነሳትን የሚፈጥር እንደገና ማሰብን እንደገና መነሳትን አባቶቻችን ተባብሮ የወራሪውን ኃይል ክንድ እንደሰበሩ ተባብረን በአንድነት ተነስተን ዛሬም ታሪክ መስራት እንደምንችል የሚያረግ ቁጭት ነው እንጂ ወደ ኋላ የሚመልስ ቁጭት አይደለም ወደፊት የሚያስፈነጥረን ቁጭት ይሄ ደግሞ እየታየ ነው ትልቁ ምሳሌያችን ሁለተኛ አድዋን ማንሳት እንችላለን የአባይ ልጅ ውሃ ጠመው የሚለውን አባባል ዶክተር አብይ አህመድ የአባይ ልጅ ውሃ ለምን ጠመው በማለት ገለጹት ለምን ይሆን ስንል ዶክተር ገመችስ መርሻን ጠይቀናል እንደሚታወቀው የአባይ ልጅ ውሃ ጠማው የሚል አባባል በብዙ ኢትዮጵያዊ ልብ ውስጥ ያለ ለብዙ ዘመናት ስንል የኖረ አባባል ነው ጠቅላይ ሚኒስትራችን መጡና የአባይ ልጅ እንዴት ውሃ ይጠማዋል ብሎ ይጠይቃል በጣም ትልቅ ጥያቄ ነው ለችግሮቻችን መፍትሄ እናገኝ ዘንድ መጠየቅ ያለበት ጥያቄ ነው ውሃው ያለ አቅሙ ያለ ጉልበቱ ያለ ባለቤት ሆነን ሳለን ምንጭ ሆነን ሳለን እንዴት ነው የተጠማ ነው እንዴት ነው አባይን መጠቀም ያልቻል ነው እንዴት ነው መገደብ ያልቻል ነው እንዴት ነው ለግብርና መጠቀም ያልቻል ነው አሳን ለማምረት እንዴት ነው ያልቻል ነው የቱ ጋር ነው አቅም ያጣ ነው ማን ነው እንደማንችል የነገረን እንዴትስ ነው ኢትዮጵያ ላይ ብዙ ነገር የተሰራውና ኢትዮጵያኖች ይሄን ነገር እንዳይነኩት ለዘመናት ስንስፈራራ የኖር ነው ስለዚህ እንዴት ነው የአባይ ልጅ ውሃ የተጠማ ብሎ ክቡር ጠቅላይ ሚኒስትራችን ይጠይቃሉ ስለዚህ የሚጠይቅ ሰው ደግሞ መፍትሄ ያገኛል የሚጠይቅ ሰው ችግሮቹን በደንብ ይለያል የሚጠይቅ ሰው ለመፍትሄ ይነሳል ስለዚህ ይሄኛው ጥያቄ የአባይ ልጅ እንዴት ውሃ ይጠማዋል የሚል ጥያቄ አንደኛ ችግሮቹን ለማወቅ የሚያነሳሳ ነው ሁለተኛ ወደ መፍትሄ የሚወስድ ነው ወደ ቁጭቱን የሚያባብስና እንድንነሳ የሚያደርግ በጣም ወሳኝ የሆነ ጥያቄ ነው ይሄን ኢትዮጵያኖች በእዳሴ ግድብ ታሪክ አድርጎታል ሀገር ተረክበናል ማህበረሰቡ የሀገር ባለቤት ነው ለዚህም ለሰላም ለልማት በጋራ መቆም አለብን የሚሉት ዶክተር ገመችስ ከፋፋይ ትርክትን በማስወገድ የወል ትርክትን በመገንባት በመፍጠር በመፍጠንና በመዝለል እሳቤ ሁሉም ኃላፊነቱን መወጣት አለበት ሲሉ መልእክት አስተላልፈዋል አንድነትን የማያመጣ የነጠላ ትርክት የከፋፋይ ትርክት የሆነውን ባለመቀበል ህዝብ የሰላም ዘብ የአንድነት ዘብ ሆኖ ደግሞ በስራ ከመቼውም ጊዜ በላይ በመፍጠን በመዝለል በመፍጠር እሳቤ ስራ ላይ 24 ሰዓት ሁሉ እየተረባረበ እድገቱን ማሳካት ሰላሙን ማሳካት አንድነቱን ማሳካትና ወደ ታሰበ ከፍታ ሀገሪቱ እንድትደርስ ህዝቡ ትልቅ ድርሻ ያለ ብዬ አምናለሁ ሌላው የሀገር ጥቅም የብሔራዊ ጥቅም ላይ የሀገር ልዕልና ሉዓላዊነት ላይ ግን ሁሉም አካል በአንድነት በአንድ ቋንቋ እንደ አንድ ሰው ተባብሮ መቆም አለበት ክቡር ጠቅላይ ሚኒስትራችን በመደመር መንግስት መጻፋቸው ውስጥ እንዳስቀመጡት በቁጭት ተነስተን በመፍጠን በመፍጠርና በመዝለል ኢትዮጵያ ሉዓላዊነቷን ከፍታዋን ልዕልናዋን ማረጋገጥ ትችላለች ለዚህ ሁሉ እንተባበር በአንድነት እንቆም የሚል ሐሳብ አለኝ